ሰላም። ብዙ ሰዎች ኢራንን ሲያደንቁ ሰማለሁ። በተለያየ መንገድ 11 ሀገራትን ብቻዋን የገጠመች ሀያል ሀገር ናት እያሉ ሲያደንቋት ሰማለሁ። እኔ ግን አመለካከት እንደዛ አይደለም። ጀርጀራ የሚለውን ቃል ታውቃላችሁ? ጀርጀራ ናት። ጀርጀራ መሆን ማለት እንዴት መሰላችሁ? ምንም አይነት እንደ ድፍረት የሚታይ ነገር ነው። ግን ሞኝነትና ድፍረት ድንበራቸው ሲቀላቀልበት አንድ ሰው ጀርጃራ ይሆናል። ጀርጃራ መሆን በጣም ከባድ ነው። ጀርጃራ ከመሆን ፈሪ መሆን የተሻለ ሳይሆን አይቀርም ብዬ አስባለሁ። አሁን ኢራን እያሳየች ያለችው ነገር ጀርጃራነት እንጂ ድፍረት ካሬጅ አይደለም። እንደኔ አመለካከት ማለት ነው። አንድ ሀገር ብልጥ ከሆነች ወዳጅ ታበዛለች እንጂ ጠላት አታበዛም። በተለይ ጦርነት ውስጥ እያለ አንድ ጦርነት ውስጥ ከገባ በኋላ በዛው ጠላቶችን እያበዛ ጠላቶችን እያስፋፋ የምትሄድ ከሆነ በገዛ እጅ ራስን ለሽንፈት አሳልፈ እየሰጠ እንደሆነ ማወቅ አለብን። ከዚህ በፊት ወዳጅ በነበሩ ሀገራት ላይ ዝም ብለህ እየተነሳ የምትተኩስ ከሆነ አሁን መጀመሪያ ላይ ጠላቷ አንድ ነበረች፣ እስራኤል ብቻ ነበረች። ጠላትነቱ ከምን የመጣ ነው? አይደለም አላቅም። እሱን ምን ሲሆን አላቅም። ግን መጀመሪያ አንድ ጠላት ሀገር ብቻ ነበረቻት ለኢራን። ከዛ ከእስራኤል ጋር በተያያዘ ትልቁ ሰይጣን እያለች ደግሞ አሜሪካን ተጨማሪ ጠላት አድርጋ ፈጠረች። ከዛ አሁን እንግዲህ ጦርነቱ ከተጀመረ በኋላ ወደ 7 ወዳጅ የነበሩ ሀገራት ሁሉ ተተኮሰባቸው። ጠላት አሁንም እየጨመረች ነው። ቱርክ ላይም ተተኮሷል፣ ባህሬን ላይ ተተኮሷል። ምንድነው ይሄ የሚያሳየው? ኢራን ጀርጀራ እየሆነች እንጂ ደፋር እየሆነች እንዳልሆነ ነው። እንግዲህ ጀርጀራ ማለት እንደው ፈሪ ላለመባል ተነስቶ በድንገት መግጠም ማለት ነው። ስልታዊ ማፈግፈግ የሌለው ሌላ አማራጭ ስልት የሌለው ዝም ብሎ መግጠም ከሆነ አያዋጣም። በጣም ከባድ እየሆነ ነው የሚሄደው። አብዛኛውን ፌክ ኒውስ እየወጡ ነው። የአሜሪካን መርከብ አስጥመናል፣ ዘ ዲስትሮየር የተባለውን መርከብ ማለትም አብርሃም ሊንከን የሚባለው ትልቁን ኤርክራፍት ተሸካሚ መርከብ አጥፍተናል እያሉ ነው። ግን የአሜሪካ የጦር ኮማንድ ሴንተር በፍጹም ውሸት ነው አለ። ፌክ ነገሮችን እያበዙ ወዳጆችን ሁሉ ጠላት እያደረጉ መሄድ አደጋው ለራስ ነውና እንደ ድፍረት ባታዩት ጥሩ። እንደ ድፍረት አላየውም። እዚሁ እኛ ሀገር እንደዚህ አይነት ተመሳሳይ ነገር ተፈጥሮ ነበር። ወዳጆቹን እያበዛ የሄደ ያሸንፋል። ወዳጆቹን መልሶ ጠላት እያደረገ የሄደ መጨረሻ ላይ ከመሸነፍ ውጭ ሌላ ምንም አማራጭ የለውም። ጦርነት መሳሪያ ብቻ አይደለም። በተለይ በዚህ ዘመን ጦርነት በፍጹም መሳሪያ ብቻ ሊሆን አይችልም። ጀግንነት ወይም ደግሞ የድፍረት ጉዳይ አይደለም። ቴክኖሎጂ ነው። አንድ ጭንቅላትን መጠቀም ነው፣ እውቀትን መጠቀም ነው። ከዛ ዲፕሎማሲ ነው። ዲፕሎማሲ ከሁሉም ጦርነት በላይ ነው።
ወዳጆቹን እየተጠቀመ ሌላ ጠላቶቹን ደግሞ ወዳጅ እያደረገ የሚሄድ ከሆነ መጨረሻ ላይ ይሄ ጠላት ቢሆን ማሸነፉ አይቀርም። ሰው ጠላቷን እያበዛች የምትሄድ ሀገር እንደ ጀግንነት መቁጠሩ ትክክል አይደለምና ከእነዚህ ነገሮች ከጦርነቶች ብንማር ምንም አይለንም። ከጦርነቶቹ እንማር ነው እኔ ጉዳይ። ማን እያሸነፈ ነው አይ ዶንት ኬር። ማንም ቢያሸንፍ ማንም ቢሸነፍ እኔ አይመለከተኝም። ሲጀመር እኔ ጦርነት አልደግፍም። ግን ከማንኛውም ነገር የምንማረው ነገር አለ። ከማንኛውም ነገር ላይ የምንማራቸው ነገሮች አሉ። በየቀኑ ከምናየው ከሚሆንብን ከሚሆንልን ከሚፈጠሩ ክስተቶች ከእያንዳንዱ ነገር የምንማራቸው ትምህርቶች አሉ። እነዚያን እየተማርን ብንሄድ እዚሁ እኛ ሀገርም አሁን ከበሮ የሚደልቁ ብዙዎች አሉ። አያዋጣም፣ አዋጭ አይደለም። ከሳራውን ስሌት ሰርተን ካልሆነ በስተቀር ዝም ብሎ ከበሮ በመደለቅ ወደ ጦርነት ዘሎ መግባት፣ ከጊዜ ወደ ጊዜ ወደ ጦርነት፣ ከጦርነት ወደ ሌላ ጦርነት እየሄዱ በመሄድ ሀገርን ማሳደግ አይቻልም። ትምህርቶችን እየወሰድን ብንሄድ አሪፍ ነው። ሰላም